ሰላም የሳብ ኒውስ ተመልካቾች እንደምን ከርማችኋል? ከሰሞኑ የተሰሙ ዜናዎችን ይዤላችሁ ቀርቤያለሁ። ዶናልድ ትራምፕ የ3 ቀን የሰላም አዋጅ አውጀዋል። ከማን ጋር ነው ያወጁት? በዝርዝር እንመለስበታለን። ከሰሞኑ በኢራንና በአሜሪካ መካከል የተኩስ ልውውጥ እንደነበረ ሰምታችኋል። እዚህ ላይም በዝርዝር እንመለሳለን። ሰላም ውድ የሳብ ቤተሰቦች፣ ቻናላችንን ሰብስክራይብ በማድረግ 1000 ለመግባት የምናደርገውን ጥረት እንዲቀላቀሉን ጠየቅን። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በሩሲያና በዩክሬን መካከል ባለው ጦርነት የ3 ቀናት የተኩስ አቁም ስምምነት እንደሚደረግ ተናግረዋል። የዩኤስ መሪ አርብ ዕለት በትሩዝ ሶሻል ገጻቸው ላይ ባሰፈሩት ጽሑፍ የተኩስ አቁሙ ከቅዳሜ እስከ ሰኞ እንደሚቆይ ገልጸዋል። ትራምፕ ባሰፈሩት ጽሑፍ በሩሲያና በዩክሬን መካከል ባለው ጦርነት የ3 ቀናት የተኩስ አቁም ማለትም በፈረንጆች ግንቦት 9፣ ግንቦት 10 እና ግንቦት 11 እንደሚኖር ለማብሰር ወዳለው ብለዋል። ከጥቂት ቆይታ በኋላ የዩክሬኑ ፕሬዝዳንት ቭላዲሚር ዘለንስኪ ከጥቅምት ወር ከ4 ዓመት በላይ የቆየን ጦርነት ለማቆም ዩኤስ የምታደርገውን ድርድር ጥረት አካል የሆነው የ3 ቀናት የተኩስ አቁም መመቻቸቱን በኤክስ ላይ አረጋግጧል። የሩሲያ ፕሬዝዳንት ረዳት የሆኑት ዩሪ ኡሽካቮ በኋላ ላይ እንደተናገሩት በዚህ ጉዳይ ላይ ስምምነት ላይ የተደረሰው ከዩኤስ አስተዳደር ጋር ባደረግነው የስልክ ግንኙነት ነው ብለዋል። የአሜሪካ ተወካዮች ከኪየቭ ጋር ግንኙነትም ነበራቸው ተብሏል። ስምምነት የተደረሰው በቅርቡ ፕሬዝዳንት ቭላዲሚር ፑቲን እና በትራምፕ መካከል በተደረገ የስልክ ውይይት ተከትሎ መሆኑን ገልጾ በውይይቱም ሁለቱ ፕሬዝዳንቶች ሀገሮቻቸውን በሁለተኛ ዓለም ጦርነት ወቅት አጋር እንደነበሩ አጽንኦት ሰጥተዋል። እንዲሁም በድል ቀን በዓል አከባበር ወቅት የተኩስ አቁም ስለሚደረግ ሁኔታውን ተወያይተናል ብሏል። ሩሲያ ቀደም ሲል ቅዳሜ ዕለት የሚከበረውን የግንቦት 9 የሁለተኛ ዓለም ጦርነት የድል ቀን ምክንያት በማድረግ የ2 ቀናት የአንድ ወገን የተኩስ አቁም አውጃ ነበር። ዩክሬን ቀደም ሲል እሷም የተኩስ አቁም ጥያቄ አቅርባ እንደነበረ ነገር ግን በሞስኮ ችላ እንደተባለ ነበር የተገለጸው። ይህ ጥያቄ በቀጥታ በእኔ የቀረበ ነው ያሉት ትራምፕ አርብ ዕለት የሩሲያና የዩክሬን አቻዎችን ለዚህ በመስማማታቸው አመስግነዋል። በሩሲያ ያለው በዓል ለድል ቀን ነው። ነገር ግን በተመሳሳይ በዩክሬን ውስጥም ይህ በዓል አለ። ምክንያቱም እነሱም ዩክሬንን ማለታቸው ነው። የሁለተኛ ዓለም ጦርነት ትልቅ አካል ነበሩ፣ ምክንያቱም ስለነበሩ ነው ብለዋል። ይህ የተኩስ አቁም ሁሉንም ወታደራዊ እንቅስቃሴዎች ማቆም እንዲሁም ከእያንዳንዱ ሀገር የ1000 እስረኞች ልውውጥን ያካትታል ብለዋል። ትራምፕ ዘለንስኪ የእስረኞችን ልውውጥ እንደሚያካሂድ አረጋግጧል። ጦርነቱን ለማቆም ንግግሮች እንደቀጠሉ ተናግሯል። በየቀኑ እየተቀራረብን ነው ሲሉ ዶናልድ ትራምፕም አክሏል። ተስፋው ይህ በጣም ረጅም ገዳይና ከፍተኛ ትግል የተካሄደ ጦርነትን ማብቂያ ጅማሮ እንዲሆን ነው ብለዋል። ትራምፕ የተኩስ አቁም እንዲያራዝሙ ያላቸውን ተስፋ በሰጡት ምላሹ ኡስካቮ የተኩስ አቁሙ ለ3 ቀናት ብቻ እንጂ ከዚያ በላይ እንዳልሆነ አጽንኦት ሰጥተው ተናግሯል። ድርድሮች ምናልባት ይቀጥላሉ፣ ነገር ግን መቼ እንደሆነ አሁንም በግልጽ አይደለም ብሏል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ለሀገር ውስጥ ቴሌቪዥን እንደተናገሩት የአሜሪካ ወገን መቸኮል ሊረዳ የሚችል ነው ብለዋል። ነገር ግን የዩክሬን ሰፈራ ጉዳይ በጣም ውስብስብ ነው። እናም የሰላም ስምምነት ላይ ለመድረስ ውስብስብ ዝርዝሮች ያሉት በጣም ረጅም መንገድ ነው። ትራምፕ በዩክሬን ያለውን ጦርነት ለማቆም በ24 የፕሬዝዳንት ዘመቻዎችን ማዕከላዊ ምሰሶ አድርገው ነበር። እንዲሁም ወደ ስልጣን ከተመለሱ በ24 ሰዓት ውስጥ ግጭቱን ማቆም እንደሚችሉ በጉራ ተናግረው ነበር። ይሁን እንጂ ወደ 1 ዓመት ተኩል ገደማ በኋላ ዋሽንግተን ለውጥ ለማምጣት ታግላለች። ፑቲን አሁን ወደ መጠላለፍ ጦርነት የተቀየረውን በሩሲያ ወታደራዊ ቁጥጥር ብልጫ ምክንያት በመጨረሻ እንደሚያሸንፍ የሚያምንበትን ጦርነት ለማቆም ጥቂት ፍላጎት ብቻ ነው ያሳዩት። በቀዘቀዘው የሰላም ንግግር ውስጥ የመጨረሻ አወዛጋቢው ነጥብ የዩክሬን ምስራቃዊ ዶንቴስክ ክልል ሲሆን 3/4ኛው በሩሲያ ቁጥጥር ስር ነው። ሞስኮ ኪየቭ የሩሲያ የጦር መያዣ ካለችባቸው የክልሉ ክፍሎች ወታደሮችን እንድታስወጣ ጠይቃለች። ነገር ግን ዩክሬን አሁንም በቁጥጥር ስር ያለውን ግዛት አሳልፋ እንደማትሰጥ በመግለጽ ፍቃደኛ አልሆነችም። ዘለንስኪ ለማንኛውም የሰላም ስምምነት አካል የዩክሬን ግዛት አሳልፎ የመስጠት ሐሳብ ደጋግመው ውድቅ አድርገዋል። ሆኖም ትራምፕና የኪየቭ ከንቲባ ቪታሊ ክሊችኮ ቀደም ሲል የዩክሬን ከጥቅምት ወር ከ4 ዓመት በላይ የቆየውን ጦርነት ለማቆም ስምምነት ላይ ለመድረስ ተስፋ ካላት በመጨረሻ ሌላ ምርጫ ላይኖራት እንደሚችል ጠቁመው ነበር። ባለስልጣኑ ሐሙስ ዕለት እንደተናገሩት የዩክሬን ዋና ተደራዳሪ ኡንቬሮቭ በዩክሬን ላይ ያለውን የሩሲያ ጦርነት ለማቆም የሚደረገውን የሰላም ንግግር በቅርብ ወራት ውስጥ በመቀዝቀዙ የዩኤስ ተወካዮች ጋር በተከታታይ ስብሰቦችን ለማድረግ ሚያሚ ደርሰዋል። ፕሬዝዳንት ዶናልድ ትራምፕ በባለፈው ምሽት ላይ ሁለቱ ወገኖች ተኩስ ከተለዋወጡ በኋላ በአሜሪካና በኢራን መካከል ያለው የተኩስ አቁም ስምምነት
አሁንም እንደሚቀጥል መናገራቸው ይታወሳል። በዚህ በባለፈው በነበረው ውጊያ መጀመሪያ ተኩስ የጀመረው ማን እንደሆነ ግልጽ አልነበረም። የኢራን ከፍተኛ ወታደራዊ እዝ የአሜሪካ የኢራን ነዳጅ ታንከርና ወደ ሆርሙዝ ስትሬት እየተቃረበ ያለ ሌላ መርከብ ላይ ኢላማ ማድረጓና በርካታ የባህር ዳርቻ ላይ የአየር ጥቃት ማድረሷን ገልጿል። ይህ በእንዲህ እንዳለ አሜሪካ በስትሬት ውስጥ በሚያልፉ የአሜሪካ ባህር ኃይል የሚመሩ የሚሳኤል አጥፊ መርከቦች ላይ ለተሰነዘረው የኢራን ጥቃት ራስን የመከላከል ጥቃት በመሰንዘር ምላሽ መስጠቱን አሜሪካ ገልጾ ነበር። ትራምፕ ከጦርነቱ በኋላ እንደተናገረው ኢራን ዛሬ በእኛ ላይ ተሳልቃለች ብለው ነበር። ይህ ውጥረት የመጣው የኢራን የውጭ ጉዳይ ሚኒስቴር ጦርነቱን ለማቆም የቀረበለትን የአሜሪካ ውሳኔ ሐሳብ እያጤኑ መሆኑን ከገለጹ ከአንድ ቀን በኋላ ነበር። የተኩስ አቁም ስምምነቱ ደካማ መሆኑን የሚያሳይ ሌላ ምልክት ነው ተብሏል። አርብ ማለዳ ላይ የተባበሩት አረብ ኤሚሬት የመከላከያ ሚኒስቴር የአየር መከላከያ ሰራዊቱ ከኢራን የተሰነዘረውን የሚሳኤልና የድሮን ጥቃት በንቃት እየተከላከለ መሆኑን ገልጾ ነበር። የኢራን የመንግስት መገናኛ ብዙሃን መጀመሪያ ላይ በሆርሙዝ ስትሬት ላይ ፍንዳታዎች መከሰታቸውን የዘገቡ ሲሆን ይህም ከጠላት ጋር የተደረገ የተኩስ ልውውጥ መሆኑን ገልጿል። ይህ በእንዲህ እንዳለ የአካባቢ መገናኛ ብዙሃን በቴህራን ውስጥ የፍንዳታ ድምፅ መስማቱን ዘግበዋል። ከጥቂት ቆይታ በኋላ የኢራን ከፍተኛ ወታደራዊ ሕዝብ ባወጣው መግለጫ አሜሪካ የአየር ጥቃቶችን የባንደር ካሚር፣ የሲርክና የቀሽም ደሴት ባህረ ዳርቻዎችን መምታታቸውን አስታውቋል። በአሜሪካ ወታደራዊ መርከቦች ላይ ወዲያውኑ ጥቃት በመሰንዘር ምላሽ መስጠቱና ከፍተኛ ጉዳት ማድረሱን የገለጸው እዙ አሜሪካ የተኩስ አቁም ስምምነቱን ጥሳለችም ሲል ከሷል። የአሜሪካ ማዕከላዊ ዕዝ ሴንትኮም የኢራን ጥቃቶች ያልተቀሰቀሱ ሲል የገለጸ ሲሆን የአሜሪካ ባህር ኃይል የሚመሩት የሚሳኤል አጥፊ መርከቦችን በስትሬት ውስጥ ሲያልፉ የኢራን ኃይሎች በርካታ ሚሳኤሎችና ድሮኖችን፣ ትናንሽ ጀልባዎችን ማስወንጨፋቸውን ተናግሯል። ሴንትኮም እንዳረጋገጠው የመጡ ስጋቶችን ማስወገዱና የአሜሪካ ኃይሎች ለማጥቃት ተጠያቂ የሆኑትን የሚሳኤልና የድሮን ማስወንጨፊያ ቦታዎችን፣ የእዙና የቁጥጥር ስፍራዎች እንዲሁም የስለላና የክትትል ማዕከላትን ጨምሮ የኢራን ወታደራዊ ተቋማትን ኢላማ ማድረጉን ገልጿል። መግለጫው ቀጥሎም ሴንትኮም ግጭት እንዲባባስ አልፈልግም፣ ነገር ግን የአሜሪካ ኃይሎች ለመጠበቅ በተጠንቀቅና በተዘጋጀ ሁኔታ ላይ ይገኛሉ ብሏል። ዶናልድ ትራምፕ በትሩዝ ሶሻል ሚዲያቸው ላይ ባሰፈሩት ጽሑፍ አሜሪካ በጣም በሚያምር ሁኔታ ወደ ውቅያኖስ የወደቁ በርካታ ትናንሽ ጀልቦችን ደምስሳለች፣ ልክ ቢራቢሮ ወደ መቃብሯ እንደምትወድቅ ብለዋል። በኢራን አጥቂዎች ላይ ታላቅ ጉዳት ደርሷል ሲሉም ቀጥሏል። የአሜሪካው ፕሬዝዳንት ስለ ሰላም ስምምነቱ ማስጠንቀቂያዎችን በድጋሚ ሲናገሩ ዛሬ እንደገና እንደምንመታቸው ሁሉ ስምምነታቸውንም በፍጥነት ካልፈረሙ ወደፊት የበለጠ ጠንካራና በበለጠ ኃይለኛ ሁኔታ እንመታቸዋለን ብሏል። አንድ የእስራኤል ምንጭ ለቢቢሲ እንደተናገረው በቅርብ ጊዜ የተፈጸሙ ጥቃቶች ውስጥ ምንም አይነት የእስራኤል ተሳትፎ የለም ብሎ አረጋግጧል። የውጥረቱ መጨመር የመጣው በአሜሪካ ፕሬዝዳንት በቅርብ ቀናት ውስጥ በኢራን ያለው ጦርነት በፍጥነት ያበቃል ብለው ቢናገሩም የአሜሪካ አክሲዮስ የዜና ወኪል ዋይት ሃውስ ከኢራን ጋር ዝርዝር የኒውክሌር ድርድር ማዕቀፍ ሊሆን የሚችል ባለ 14 ነጥብ የመግባቢያ ሰነድ ላይ ለመድረስ ተቃርቧል ብሎ ነበር። ባለፈው ረቡዕ የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ የመጨረሻ የአሜሪካ ውሳኔ ሐሳብ እየታየ መሆኑን ለፓኪስታን አደራዳሪዎች እንደምታጋራም ተናግረው ነበር። የፓኪስታን የውጭ ጉዳይ ሚኒስትር ሀገራቸው ይህንን የተኩስ አቁም ወደ ዘላቂ የጦርነት ማብቂያ ለመለወጥ እየጣረች ነው ብሏል። ነገር ግን አንድ ከፍተኛ የኢራን የፓርላማ አባል ባለ 14 ነጥቡ የመግባቢያ ሰነድ እንደ ምኞት ዝርዝር በመቁጠር ውድቅ አድርገውታል። የኢራን የፓርላማ ብሔራዊ ደህንነትና የውጭ ጉዳይ ፖሊሲ ኮሚሽን ቃል አቀባይ ኢብራሂም ረዚ በኤክስ ገጻቸው ላይ እንደለጠፉት ጣታችን በቃታው ላይ ነው ሲሉ በማስጠንቀቅ አሜሪካ እጅ ካልሰጠችና አስፈላጊ ሁኔታዎችን ካላሟላች ኢራን ከባድና ጸጸት የሚጨምር ምላሽ ትሰጣለች ብሏል። ሁለቱ የአሜሪካና የኢራን የሰላም ስምምነት ያቀረቡባቸው ቅድመ ሁኔታዎች ካልተሟሉ ጥቃቱን እንደሚያባብሱ ዝቷል። ትራምፕ ግንቦት 6 ባሰፈሩት የትሩዝ ሶሻል ሚዲያ ጽሑፋቸው ላይ ኢራን በስምምነቱ ካልተስማማች የቦምብ ጥቃቱ ይጀምራል፣ እናም በሚያሳዝን ሁኔታ ከዚህ በፊት ከነበረው በበለጠ በከፍተኛ ደረጃና ጥንካሬ ይኖራል ሲል ጽፈው ነበር። ትራምፕ ቀደም ሲል ኢራን በተስማማነው መሰረት ለመስጠት ከተስማማች በመጀመሪያ አሜሪካና በእስራኤል በኢራን ላይ የከፈቱት ጥቃት ያበቃል ብለው ነበር። በዚህ መግለጫ በፊት የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ ኦፕሬሽኑ መጠናቀቁና ግቡን ማሳካቱን ተናግረው ነበር። ትራምፕ ለመጀመሪያ ጊዜ ባልሆነ መልኩ ኢራን ከሌሎች ነገሮች መካከል የኒውክሌር መሳሪያ ለመያዝ መስማማቷን ተናግሯል። ነገር ግን በቴህራን በኩል የተረጋገጠ ጥያቄ አይደለም። የኢራን የኒውክሌር መርሃ ግብር በሁለቱ ወገኖች መካከል ካሉ ዋነኛ የውዝግብ ነጥቦች አንዱ ነው።